ላደረሰን እግዚአብሔር ስም ይባረክ። ያው እኔም ፓስታ ጊዜ ብዙ ነገር ብያቸዋለሁ። አሁን ምለው ያው በጣም ይከብዳል 5 ዓመት እዚህ ላይ ማሳለፍ። ፍሬሽ ታይም ላይ በጣም ከብዶን ነበረ። ማይታለፍ ቀን ነበረ። እዚህ ላይ እንደርሳለን ብለን አላሰብንም። ሲመረቁ ስናይ መች ነው የኛ እያለ ነበር። ግን ይደርሳል ሁሉም እግዚአብሔር ከረዳን። ማይታለፍ ቀን የለም። ስለዚህ ደግሞ ምላችሁ ነገር ፍሬሽ ታይም ላይ በጣም ነው ቸርች ምን መጣው ፈተና ነገር አለ ሲባል ፋይናል ነገር ነው ሲባል እሑድ ከሰዓት ኮይር መተን እናጠናበት ጊዜ አለ። እናንተ ፈተና እያለ ቸርች ትሄዳላችሁ እንደ ይላሉ ዶርም ቁጭ ብሎ። ግን ጌታ አልጣለንም። ዛሬ ላደረሰን እዚህ ቸርች ስንመጣ ደግሞ እውነት ፈተና ምንም ቢሆን አናውቅም። እኔ እንጃ እንደኔ ማየው እኔ እዚህ ከመጣው በኋላ በቃ ያየሁትን ውጤት መጥፎም ቢሆን ሰርቼ የመጣሁት ፈተና መጥፎም ቢሆን እዚህ ገብቼ ስወጣ እኔ ይቀድለኛል። ልጆቹን ላይ የነገርኳቸው ነበረ እና በጣም ቸርች ላይ መስዋዕትነት ያስከፍላል። ግን እውነት ፈተና ነገር ቢሆንም መታችሁ እዚህ ስትሄዱ ጥቅም አለ። እኔ በራሴ ያየሁት ነገር ስለሆነ እዚህ አልደርስም ነበር። ግን ያቆመኝ እግዚአብሔር ይመስገን። ፓስተርና ቲጂ እዚህ ቤተክርስቲያን አባል የሆናችሁላችሁ በጣም እናመሰግናለን። በዓል ጊዜ ቤት እንዳይታሰብ እያላችሁ እዚህ ስታከብሩ ነበረ። ከኛ ጋር ቤታችሁን ጥላችሁ የሆነ ታይም እኛ ባች ብቻ መተን ነበረና ምንም ሳይከፋን ቤተሰብ ጋር እንዳለን እዚህ አሳልፈን የገባንበት ጊዜ ነበረና ፓስተር እናመሰግናለን። ቲጂ የቤተክርስቲያን አባል ሁሉንም እናመሰግናለን።